ኮምፒውተሩን ስንገዛ ወይም ቤዚክ ኢንፑት አውትፑት ዲቫይስ ላይ የነበሩ አፕሊኬሽኖች ወይም በዲፎልት የመጡ ወይማት ኮምፒውተሩ ሲገዛ እንደ የመጡ አፕሊኬሽኖች የምናይበት እንደገና ደግሞ እነዚህ ናቸው ሲዩን ዘ ዲፎልት ዘ ፕሮግራም የምናይባቸው ሜክ ፕሮግራም ዲፎልት ኦል ዘ ፋይልስ እንደዚህ ፕሮቴክት እንዴት እንደማረጋቸው ምሳሌ ማይክሮሶፍት እንደ በዚህ ውስጥ የመጡትን እንትኖች አፕሊኬሽኖች በእንትኖች ላይ የመጡ አያቸው እነዚህ የመጡ ምንድን ናቸው በዲፎልት ወይም ኮምፒውተሩን ስንገዛው ወይም ኮምፒውተሩን ስናረጋው የመጡት አፕሊኬሽኖች ናቸው እነዚህ ማለት ስለዚህ እነዚህን አፕሊኬሽኖችን ዲፎልት ኤንድ የሚባለው ላይ ዲፎልት ፕሮግራም የሚባለው ላይ ኮምፒውተራችን ላይ እዚህ ውስጥ ገብተን በዲፎልት ወይም ኮምፒውተሩ ሲገዛ የመጡ አፕሊኬሽኖች ሆኑ መሆኑን እናያለን ከዛ እንደገና እኛ በመፈልገው ራን ያረጋግናቸው ማረግ እንችላለን ማለት ነው ስለዚህ ፕሮግራም ነው ከዛ እዚህ ላይ እንደገና ዩዘር አካውንት የሚባል ዩዘር አካውንት ላይ እዚህ ላይ የምትጠነቀቁት አንድ ኮምፒውተር ኖሯችሁ ያ ኮምፒውተር እንዴት አድርጌ አካውንት እዚህ ላይ ዩዘር አካውንት ላይ እዚህ ላይ ምን ማድረግ መሰል አካውንቶችን ሴም ማድረግ አካውንቶችን እንደገና ደግሞ ይሄን ፓስወርዶችን መቀየር እንደገና ደግሞ ፓስወርዶችን ኦልዲቫሮችን ዲሊት ማድረግ ምናምን ነው በዚህ ምስል ዩዘር አካውንት በሚለው ላይ ቼንጅ ኢን ዘ አካውንት ታይፕ አካውንት ምን አድሚኒስትሬቲቭ ስታንዳርድ ይሁን አዘር ይሁን ምሳሌ ኮምፒውተሩን ኮንትሮል ኦፍ ዘ ኦል ኮምፒውተር እነዚህ ኮምፒውተር አፕሊኬሽን ዳውንሎድ እንዲያደርግ ወይም የሆነ ነገር ገብቶ አክሰስ ማድረግ እንዳይችል ከተባለ አድሚን እንትን ማድረግ ያ ነገር በምን መታሰር አለበት በአድሚኒስትሬቲቭ መታሰር አለበት ማለት ከዛ እንደገና ደግሞ ዝም ብሎ ወሳግን እንደ ከስተመር ሆኖ ከገባ ምንም ገብቶ ኮምፒውተሩን መክፈትም አክሰስ ማድረግ ይችላል ግን የሆነ አፕሊኬሽን ላውርድ ወይም አለበለዛ አካውንት ክሬት ላድርግ ወይም አለበለዛ ፓስወርድ ቼንጅ ላድርግ ቢል አይችልም ማለት ማን አዘር ሆኖና ዩዘር ሆኖ የገባው ማለት ስለዚህ እሱ ናቸው ከዛ እንደገና ደግሞ በሴቭ የተደረገ አፕሊኬሽን እንትኖችን ዩዘሮችን ወይም አካውንቶችን ሪሙቭ የምናደርግበትን በዩዘር ኤንድ አካውንት ነው ክሬዲንግ ኢንተር ማናጀር የሚባለው እንደገና ደግሞ እነዚህ እንደገና ደግሞ ኦልድ እንትኖችን ነው በፊት የነበሩትን ፓስወርዶችን እና እንትኖችን ኦልድ የነበሩ ሾው የምናደርግበትና ሴቭ የምናደርግበት ነው እነዚህ ማለት ስለዚህ ስኪን ነው እዚህ ላይ ለምሳሌ ዩዘር ላይ እንተሳረቅ አሁን ቼንጅ አካውንት ኔም አሁን ምሳሌ እዚህ ላይ የአካውንቱ ስም ለመቀየር ብፈልግ አሁን ላይ የኔ አሁን መስዑድ ይላል ስለዚህ አካውንቱን ኔም በቀየር አሁን ምሳሌ መስዑድ ኬ ብለው አሁን ምሳሌ በካፒታል በስሞል አድርገው መስዑድ ብለው አሁን ይሄ በዚህ ላይ ቼንጅ ኔም ትደረግ ስለዚህ መስዑድ የሚለው ኦልሬዲ ተቀየረ እንትን ብለሃል ይላል መስዑድ የሚለው አለ ስለዚህ እቺ ሌላ እንትን ባርግ ካፒታል እንትን ነው አላቀም ነው የሚለው መስዑድ ጂአርቲ ሊባለው በኋላ ቀይረዋለሁ ስለዚህ መስዑድ ጂአርቲ ብሎ ተቀየረ ማለት ስለዚህ የአካውንት ስሙ መቀየር ነው ቼንጅ ዘ አካውንት ታይፑ ምን ላድርገው ነው ስለዚህ ይሄን አሁን ምሳሌ አያችሁታ መስዑድ የተባለው ስታንዳርድ ነው ወይስ አድሚኒስትሬተር ነው የሚባለው ነገር ስለዚህ በምን ላድርግላችሁ ነው ስለዚህ ስታንዳርድ እና አድሚኒስትሬተር ልዩነቱ ምንድነው ስታንዳርድ ማለት እንደ እዚህ ኮምፒውተር ላይ ስንገባ ወይም አካውንት በዚህ አካውንት ስንገባ የተጻፉ ጽሁፎችን ወይም አልበዛ ወርድ ከፍተን መጻፍ ብቻ ነው እንጂ የምንፈልገውን አፕሊኬሽን ማውረድም ሆነ መደለትም አንችልም ማለት ስለዚህ ብዙን ጊዜና አድሚኒስትሬተር መሆን ግን ኮምፒውተሩ ላይ የማንኛውም መስራት የምትችለው ነገር all of things and activity control and manage ትችላለህ ማለት ስለዚህ እኔ የምፈልገው አድሚኒስትሬተር ስለሆነ አድሚኒስትሬተር አረኩት ማለት ስለዚህ አድሚኒስትሬተርን በሌላ መንገድ ማድረግ እንችላለን ስለዚህ አሁን እኔ ይሄን አረግ ከዛ ሲቀጥል እንደገና ደግሞ ምን እናረጋለን እዚህ ላይ ማናጅ አዘር አካውንት ያማት ሌላ አካውንት አንድ ሰው ምሳሌ አካውንት ክሬት አድርጉ ብል አንደኛው ፈተናቸው አሁን የሚሆነው አካውንት ክሬት አድርጉ ነው ስለዚህ አካውንት ክሬት ለማድረግ እዚህ ላይ አዲ አካውንት ስለዚህ ምን ላይ ገብተን ነው ማናጅ አካውንት ላይ ዩዘር አካውንት ላይ ከሆነ አካውንት ማናጅ አካውንት የሚለው ነው አይደል ስለዚህ አካውንት ክሬት ሳደርግ በምንድን ነው የምገባ ይለኛል እዚህ ላይ ያያችሁታ አዲ ኢን ዘ አካውንት ኤችፒ እና አዲ ሌላ አድርጋ ያደርገን ስለዚህ አዲ ያደርጋለሁ እዚህ ላይ ስለዚህ አዲ ሳደርግ ማን ስምህ ማን ይሆንልህ ምናምን ፓስወርድ አስገባ ምናምን ነው የሚለኝ ዩዘር ኔም ማን ይሆንልህ ምሳሌ ፈልጋችሁትን ታረጋል ኢንተር ፓስወርድ ምናምን ፓስወርድ ካስገባችሁ በላይ አካውንት ክሬት ታረጋላችሁ ከምን ይሆንላችሁ ዩዘር ይሆንላችሁ አድሚኒስትሬተር ይሆንላችሁ ነው ለእናንተ ግን ለኮምፒውተራችሁ የእናንተ ከሆነ አድሚኒስትሬተር ብትሆኑ የተሻለ ነው ምክንያቱም ኮምፒውተራችሁ ሌላ ሰው ገብቶ አክሰስ እና ሌላ ሰው ገብቶ የፈለገውን ነገር ማድረግ እንዳይችል ማለት ነው ከዛ ዩዘር አካውንት ቼንጅ አካውንት ማናጀር የሚባለው እንደገና ደግሞ ይሄን ነገር እዚህ ላይ ይሄን ሳውንዱን መቀያየር ከፈለጋችሁ ሎ ማድረግ ሚዲየም ማድረግ ሃይ ማድረግ የምትችሉበት ነገር ነው እዚህ ላይ አካውንቱ ላይ እሱንም እናንተ እንደፈለጋችሁ ማድረግ ነው ብዙም አንተና አይነውም ማለት ነው ከዛ ይሄንን ዩዘር አካውንት የሚባለው አካውንት ሴቲንግ የሚባለው ነገር በዚህ ጨርሰናል ማለት ነው ከዛ ሌላ እንደገና ክሬዴንታል ማናጀር የሚባለው ምሳሌ ሴቭ የሆኑ እንትኖችን አሁን ምሳሌ ዌብሳይት ክሬት አድርጋችሁ የተለያየ ማይክሮሶፍቶችን ክሬት አድርጋችሁ የነዛን ፓስወርዶችን ሴቭ የሆኑ ፓስወርዶችን ወይ ፓስወርዶችን የምታገኙበት ወይም እነዛን ያገኛችኋቸውን ሴቭ የሆኑ ፓስወርዶች ኦልዶችን አሮጌዎችን ፊት ላይ ሲሰሩ የነበሩትን እንትኖች ፓስወርዶች ለማግኘት ዌብ ክሬዴንታል ተባለው ላይ
ማግኘት ትችላላችሁ። ሴቭ የሆኑ ፓስወርዶችን ማሰል ክሬዲት ሰርቲፊኬት እዚህ ላይ ምን ያለ ሰርቲፊኬት ቤዝድ ኦን ዘ ክሬዲንታል ሚላለ ከዛ ኖ ዊንዶውስ ክሬዲንታል የለም የዊንዶው የተደረገ በፊት ፓስወርድ የተደረገ በዚህ ጋር ተገብቶ ፓስወርድ የተደረገ ክሬዲንታል የተደረገ የለም ጄኔሪክ ዘ ክሬዲንታል የተባለ እነዚህ ነገሮች ፊት አሁን እዚህ ላይ ምሳሌ እዚህ ክሬዲንታል ላይ ገብቶ ሴቭ ቢያደርግ አንድ ሰው ፓስወርድ ያ ፓስወርድን ሴቭ የሆነ ፓስወርድ እዚህ ገብታችሁ ማግኘት ትችላላችሁ ማለት ነው። ስለዚህ እንደገና ደግሞ እዚህ ላይ ሚል ኤን 32 ቢት የምትለው እዚህ ላይ እንደገና ደግሞ ኢሜል ክሬት እና ያሆ ምናምን የትፊት ኢሜል ሳይመጣ ያሆን እንዴት አድርጋችሁ ኢሜል ክሬት እንደምታደርጉና ያንን ክሬት ያደረጋችሁትን ኢሜል እንደገና ደግሞ ሴፍ እንደምታደርጉ እዚህ ኢሜል ክሬት ስታደርጉ ታደርጋላችሁ። ክሬዲንታል ማናጀር ስታደርጉ እንደገና ደግሞ ያ ማለት በኮምፒውተር ውስጥ ክሬዲንታል ማለት አምሳል ዌብሳይት አክሰስ ስታደርጉ ያን ዌብሳይት በፓስወርድ ዋይፋይችን ፓስወርድ ስታደርጉ እዚህ ላይ ገብታችሁ ታደርጋላችሁ። ከኮምፒውተር ላይ አካውንት ክሬት ለማድረግ እዚህ ላይ ታደርጋላችሁ ወይም እዚች ክሬት አካውንት ላይ። ስለዚህ አንደኛው ፈተና የሚሆነው አካውንት ክሬት በራሳችሁን አካውንት ክሬት አድርጋችሁ ያንን አካውንት አድሚኒስትሬተር ወይም ማለበዛ ስታንዳርድ ወይም ዩዘር አዘር የሚባል ነገር አድርጉ ማለት የመጀመሪያው ፈተና የምትሆነው አካውንት ክሬት ትሆናለች ማለት ነው። ከዛ እንደገና ደግሞ ሌላ አፒራንስ ኤንድ ፐርሰናላይዜሽን ይሄ ማለት አፒራንስ ኤንድ ፐርሰናላይዜሽን ማለት ይሄ ታክስ ባሮች እንዴት ላቃየር ነው። አንደኛው ፈተና ከዚህ ውስጥ አንደኛው ይሄ ነው። እንዴት ታክስ ባሮችን ማለት ይሄ እያለን ያለው በዚህ ላይ ባክግራውንድ ከለሩ እንዴት ልቀይረው ያ ማለት እንዴት ላርግ ባክግራውንድ ከለር እዚህ ላይ ስናረግ በየት ይሁንልኝ በዚህ ይሁንልኝ ወይስ አለበለዛ በዚህ ይሁንልኝ ብሎ አንደኛው ባክግራውንድ ከለር የፒሲያችን የምንቀይርበት መንገድ በዚህ ነው። ፐርሰናላይዝ ከለር እንደገና ፎንት ከለሮቹን ምሳሌ ጽሁፍ ስንጽፍ በቀይ ይሁን በዲፎልት በቀይ በነጭ ይሁን በመናምን ይሁን እዚህ ላይ ታረጉና በዳርክ ይሁን በካስተመር ይሁን በዳርክ ይሁን ካሉ በዳርክ የምንጽፈው ጽሁፍ በዳርክ ይሁን በላይት ይሁን በነጭ ይሁን የምንጽፈው ጽሁፍ ይሄው በነጭ ይሆናል። ስለዚህ የምንጽፈው ጽሁፍ በምን ይሆናል በጥቁር ሆናል። ስለዚህ እንደገና ደግሞ እዚህ ላይ ክሊክ አድርጌ በላይት ካልኩት በነጭ ሆናል ማለት ነው። ስለዚህ የምጽፋቸው ጽሁፎች የዚህ ባክግራውንድ ሁሉ የምታውቁት ነገር ላይ አሁን ያያችሁት ያላችሁት በነጭው ከተባለ በነጭ ሆናል ማለት ስለዚህ ይሄን ነገር ምን ያበዝ ነው። ከዛ ሎክ ስክሪን ምሳሌ ኮምፒውተሩ ሲዘጋ ወይም ስክሪኑ ሎክ ሲያደርግ ምን አይነት ዊልፐር ይኖረው ስንል አሁን ምሳሌ እኔ ለጊዜ ነው ከፈለኩ ይሄን ማድረግ ስችልም ይሄን ማድረግ እችላለሁ። ከፈለኩ እንደገና ደግሞ ይሄን ማድረግ ብችልም ይሄ ዊልፐር መቀየር ያማት ሎክ እና ሆም ስክሪን ላይ ያለው ዊልፐር መቀየር አንደኛው ፈተናችን ይሆናል ማለት ነው። ስለዚህ ዊልፐር ቼንጅ ኦፍ ዘ ዊልፐር ኢን ዘ ስሊፕ ኦፍ ዘ ዲስክቶፕ ኤንድ ባክግራውንድ ኦፍ ዘ ዲስክቶፕ ኢዝ ዋን ፓርት ኦፍ ዘ ቴስት። እሺ ቲምስ ያ ማለት እንደገና ደግሞ ምን አይነት ቲም ይሆን እንዴት አይነት ቅንብሮቹ ወይም ቲሞቹ ምን ይምሰሉ ነው። ስለዚህ የቲሞቹ ባክግራውንዱ እንደ የቲሞቹን በተመለከተ ሴፍ ቲምስ በዚህ ሆኖ በከለሩ ባክግራውንዱ ቲም ማለት በግሩፕ ሆኑት ማለት ስለዚህ ሳውንዱ ምን ይሁን የዩዘር ካሳካ እንትን ላይ ማውዝ ካሰራው ምን ትሆን እያላችሁ ስለ ማውዝ ካሰራ ስለዚህ ስለምትነቃነቀው ነገር እቺታት ከሆነ እቺ የምትነቃነቀው ነገር እንዴት ላርጋት የምትለው ነገር በፈለጋችሁት ነገር ምሳሌ በዚህ ብታረጓት ከፈለጋችሁ በዚህ ብታረጓት ከፈለጋችሁ በዚህ የምትፈልጉትን ነገር የብሮዘር ወይም ካርሰሯን የምታረግበትን ነገር የፈለጋችሁትን ማድረግ ትችላላችሁ ማለት ነው። ስለዚህ ከነዚህ መርጣችሁ ካርሰር ወይም እቺ የምትንቀሳቀስ ሙቭመንት የምታረጉም መቀየርም ማረግም ትችላላችሁ ማለት ነው። ስለዚህ እዚህ ላይ ሳውንድ አለ ድምጽ አለ ከዛ ከለር አሁን የተላላችሁ በግሩፕ ባክግራውንዱ በግሩፕ እንዲሆን ማድረግ ነው። ከዛ እንደገና ደግሞ ፎንት ማለት ይሄ የቅድሙ እንትን ይሄ እንደገና ደግሞ ፎንት ማለት የጽሁፍ ስንጽፍ ነው ምን አይነት እንትን ይመስል ነው። ይሄው በእነዚህ ላይ ጽሁፍ መምሰል በምትፈልጉበት ስታይል ኮምፒውተራችሁ ላይ የጻፋችሁ ጽሁፍት ወደ እናንተ ወደምትፈልጉት ወይም እናንተ በደተመኛችሁት ነገር ላይ ማድረግ የምትችሉት እዚህ ላይ ፎንት ላይ ገብታችሁ ነው። ከዛ ስታርት ሚላል ስታርት ማለት እንደገና ደግሞ ስታርት እንትን ስታረጉት ምሳሌ ሾን ዘ ሊስት ኦፍ ስታርት ዘ ሜኑ አፕሊኬሽናችሁ ላይ ስታርት ስታረጉ አፕሊኬሽናችሁ ላይ እንዲታይ ካለ እዚህ ላይ የምትፈልጓቸው ኦን ታረጋላችሁ ማለት የዚህ ላይ ኮምፒውተራችሁን ሲጀምሩበት የሚታይ ነገር ስታረጉ ማለት ኦን ታረጋላችሁ። ከዛ ፉል ስክሪን ምሳሌ ስታርት ኢን ዘ ፉል ስክሪን ማድረግ ኦፍ ናረኮ ኦን ማድረግ እናንተ የምትፈልጓቸው ሾው የምታረጓቸው ሜኑ ላይ የምታችሁ ነገሮች ኦን እና ኦፍ ሲጀምሩ ስራ ሲጀምሩ አክቲቪቲ ሲጀምሩ ኦን ኦፍ የሚለው ነገር እናንተ ላይ ማኔጅ ማድረግ ትችላላችሁ ማለት ከዛ ዋን ፓርት ኦፍ ኢን ዘ ቴስት ኢዝ ዚስ ታክስ ባር ማለት እንደገና ደግሞ እናንተ የምትፈልጉት ይሄ እንትናችሁ ይሄ ኮምፒውተራችሁ ምሳሌ ይታች ከሆነ እኔ በዚህ ነው እንትኑ የመጣው ረደፉ በግርጌ ነው የመጣው። ስለዚህ እናንተ ላይ ደግሞ ከቶፕ ሌፍት ካረኩት ይቺ በዚህ ላይ የመጣው ከየት ይሆናል በዚህ ላይ ይሆናል። ስለዚህ ታስክ ባራችሁ መቀየር እናንተ አንደኛው ፈተና ነው ማለት ስለዚህ ከፈለክ ከቶፕ ካረገው ታክስ ባሬ ከላይ ይሆናል። ከፈለኩ እንደገና ደግሞ ታክስ ባሬን ከፈለኩ እንደገና በተም ራይት ሳረገው በዚህ በኩል ይመጣል ወይም በዚህ በኩል ይታች ከሆነ መጥቶልኛል ማለት ነው። ስለዚህ ከቶፕ ከላይ እናንተ ምሳሌ ከቶፕ ወይም ከቦተም ልጠይቃችሁ እችላለሁ። ለጊዜው እኔ ከቶፕ አረኩት ስለዚህ ታክስ ባሬ ከቶፕ ይሆን እንደዚህ ነው መጣልኝ። ስለዚህ እናንተ ደግሞ በመትፈልጉበት ማድረግ ትችላላችሁ። እንዴት ተጠየቃችሁት ወይም ፈተና ላይ ፕራክቲካል እንዴት ተጠየቃችሁ ማድረግ ትችላላችሁ። ቦተን አረኩት እኔ ለአሁኑ ማለት ስለዚህ ታክስ ባር በዚህ እንጨርሳለን።
አላቀይ። ስለዚህ ዋን ፓርት ኦፍ ዘ ቴስት ኢዝ ታክስ ባር መቀየር፣ ሁለተኛ እንደገና ባክግራውንድ እና ሎክ ስክሪን መቀየር ናቸው ማለት ነው። የሚባሉት ውስጥ ምንድነው ዋን ፓርት ኦፍ ዘ ቴስት ከም ባክግራውንድ መቀየር፣ ካለር የዚህ ባክግራውንዱ ከለር መቀየርና ስክሪን ሎኩ እንደገና ምን አይነት ባክግራውንድ ይኑረው፣ እንደገና ደግሞ ቲሞቹን ታዋቸው ፎንቶቹ ምን ይምሰሉ፣ ጽሁፎቹ በምን አይነት ይደረግ፣ ከዛ እንደገና ታክስ ባሮች ናቸው። ስለዚህ ዋን ፓርት ኦፍ ዘ ኮምፒውተር ዘ ቴስቲንግ ፓርት እነሱ ናቸው ማለት ነው። ስለ ታክስ ባር ኖቲፊኬሽን ኢዚ ቱ አክሰስ ሴንተር ማለት እነሱን ኢዚ ቱ አክሰስ ሴንተር ነው። ማይ ፋይል ኤክስፕሎረር ፋይሉ እንዴት ኤክስፕሎረር እናረጋለን ወይም ፋይሉ እንዴት አድርገን አክሰስ ማድረግና ሃይድ እንዴት እናረጋለን እንዴት ሾው እናረጋለን ብለው ስለ ፋይል ኤንድ ኤክስፕሎረር ነው የምናየው ማለት ነው። ስለዚህ እንደገና ደግሞ እዚህ ላይ ምን አለ ፎንት አለ። ስለዚህ ስለ ጽሁፎች ናቸው። በእነዚህ ጽሁፎች አሁን እዛ ላይ አይተናቸው ስለ ጽሁፎቹ ምን ይምሰሉ በዚህ ተፈለጋችሁ ተወሰል ስታረጉ ስለ ጽሁፎቹ ህግጋቶች ወይም ጽሁፎቹን እናንተ በምትፈልጓቸው ስታይል የምታረጉበት ፐርሰናላይዜሽን ኤንድ አፒራንስ በሚለው ላይ ታረጋላችሁ። ከዛ እንደገና ዝርጋታችሁ ደግሞ ስታረጉ ክሎክ ኤንድ ሪጅን ማለት ታይም ኤንድ ሰዓታችሁን የምትሞሉበት እና ቀናችሁንና ሰዓታችሁን የምትሞሉበት ከዛ እንደገና ደግሞ ሪጅናችሁ ለምሳሌ ሪጅናችን በማን ይሁን በሳውዝ አፍሪካ ይሁን በማን ይሁን እዚህ ላይ መንዝት ታረጋላችሁ። በምትፈልጉት ነገር በየት ሪጅን ይሁን የምትሉት ነገር እዚህ ላይ ገብታችሁ ሪጅን ሳውዝ አፍሪካ ምናምን የሚለው ነገር የኮምፒውተራችሁ ላይ ምን አይነት ሪጅን ይኑረው የሚለው ነገር በዚህ ታረጋላችሁ። ሰዓት ይሞላ ስትሉ እንደገና ደግሞ ሰዓት ስትሞሉ እዚህ ላይ ገብታችሁ ስንት ሰዓት ነው የሚለው ነገር እዚህ ላይ ሰዓት አለ። ቼንጅ ኤር ታይም የሚለውን እዚህ ላይ ነክታችሁ እዚህ ላይ ሰዓት መሙላትም ማጥፋትም ዓመተ ምህረትን መሙላት ምን ማድረግ ትችላላችሁ። ሰዓት እዚህ ላይ ትሞላላችሁ፣ ዓመተ ምህረት በዚህ ትሞላላችሁ። ለምሳሌ ኖቬምበር 2025 ነው የሚለው ስለዚህ ስንት ሆኗል 8 ሰዓት ከ22 ከ32 ሰከንድ ላይ ነው እየሰራሁት ያለው ይሄን ቪዲዮ። ስለዚህ ይሄ ሰዓት ነው። ልቀይሩ ከፈለጋችሁ እዚህ ላይ ክሊክ አድርጋችሁ ሰዓት መቀየር ዓመተ ወራር መቀየር ከፈለጋችሁ እዚህ ላይ ክሊክ አድርጋችሁ ወደ ላይ ወደ ቀኝ ወዲያላችሁ መህር ትችላላችሁ ማለት ነው። ሰዓት ምናምን ስትሞሉ ከዛ ዓመተ ምህረት ያ ማለት ዓመተ ምህረት ሰዓት ምናምን የምትሞሉበት ሪጅን ምናምን በዝሞላችሁ ከዛ ሲቀጥል እንደገና ደግሞ ኢዚ ቱ አክሰስ ያ ማለት ይሄ እንደገና ደግሞ በቀላሉ እንዴት አድርጎ ስፒች ሪኮግናይዜሽን እንዴት አድርገን ድምጽን ሪኮግናይዝ እናረጋለን። ኢዚ ቱ አክሰስ ሴንተር እንደገና ዊንዶውን ሰጀሽን ሴቲንግ እንዴት እናስተካክላለን። ኦፕቲማይዝ ዘ ቪዥዋል ዲስፕሌይ እናረጋለን። ሪፕሌስ ሳውንድ ዊዝ ዘ ቨርቹዋል ኬዝ ማድረግ እንችላለን። ቼንጅ ሃው ቱ ዘ ማውዝ ወርክስ ማውዟን እንዴት መስራት እንዴት እንዲሰራ እናረጋለን። ቼንጅ ኢን ዘ ዩዝ ዘ ኪቦርድ ወርክ እንዴት አድርገን መስራት እንችላለን ወይም እንዴት ማድረግ እንችላለን የሚለውን ነገር ኢዚ ቱ አክሰስ የሚለው ኢዚ ኦፍ አክሰስ የሚለውን እንትና። ስለዚህ የኮምፒውተር ማንኛውንም ነገር እንትን ማለት የምችሉ በዚህ ነው። ሌላ አንድ ነገር እንደገና ደግሞ ላሳያችሁ። ከዛው ልጭ ልውጣና ሌላም በገና ማገኝበት አንድ ምሳሌ የእናንተ ኮምፒውተር ስትገዙ ኮምፒውተሩን ዝኩሉ አልሄድም ካላችሁ በምን አይነት ማየት እንችላለን የምትሉበት ነገር እንደገና ደግሞ እዚህ ኮንትሮል ዊንዶው ፕለስ ኢነፍታችሁ ዊንዶው ፕለስ ኢንትናኩና ዚስ ፒሲ የምትል ትታይ ከሆነች ዚስ ፒሲ ላይ ክሊክ አድርጋችሁ ራይት ክሊክ ሌፍት ክሊክ ራይት ክሊክ ታረጉና ከዛ እዚህ ላይ ፕሮፐርቲ የሚላል እዚህ ላይ ፕሮፐርቲ የሚለው ነገር ላይ እዚህ ላይ እዚህ ፕሮፐርቲ የሚለው ላይ ገብታችሁ ፒሲው መቼ እንትን እንዳለ ያው እዚህ ላይ ታውት ከሆነ የፒሲው ምን አሁን ዲቫይስ ኔሙ ምን ይመስላል ዩኤክስዩ ነው። ፕሮሰሰሩ አይቴል ኮር i3 ናት። ያ ማለት ሲፒዩ እንደገና ደግሞ በዋን ሲፒዩ ኢንተርኔት ኮኔክት በታይም ላይ ወይም ጊጋሃርትዝ ነው የሚያደርገው። ከዛ ኢንስታል ራሙ ስንት ነው 4GB ነው። አይቴል እንደገና ግራፊክስ 5 እንዳለ የኮምፒውተር ሲስተም ከ32 ቢት ናት። ከዛ እንደገና መቼ እንትና ተደረገች ምናምን የሚሉት ስለ ኮምፒውተራችን ሙሉ ኢንፎርሜሽን የምታውበት እዚህ ነው። ከዛ ኤዲሽን የተደረገው ዊንዶውስ 10 ናት። ከዛ እንደገና ቨርሽን እንደገና 22 ኤች2 ነው። ያ ማለት ይሄ ነገር አፕዴት የተደረገው በ2022 ሃልፍ ሴንቸር ላይ ነው ማለት በ2022 በግማሽ አካባቢ ላይ የተደረገው ማለት ኢንስታል ኦን የተደረገው 15ኛው 10ኛው ወር 15 2020 ላይ ነው። ከዛ ኦፕቲን ቡልድ የተደረገው በዚህ እንትን ነው። ስለዚህ ስለ ኮምፒውተር ሙሉ የምታገኙበት እዚህ ላይ ታገኛላችሁ ማለት እዛው ላይ አሁንም እዛው ላይ ኮምፒውተር ላይ ሄጄ ራይት ክሊክ አድርጌ አሁንም እዚህ ላይ ምን አይነት አንደኛው ፓርቲ እናንተ እንዴት አድርጋችሁ ማናጅ እንትን ሃርድ ድራይቨርን እንዴት አድርጋችሁ ፕሪንተሮችን እንዴት እንደምጭኑና እንዴትና ደግሞ ኢንስታል አፕዴት የምታደርጉበት አፕሊኬሽኖችን ሁሉ በዚህ ማኔጅመንት ላይ ታያላችሁ ማለት ነው። ስለዚህ አጠቃላይ የኮምፒውተር ሲስተም በሚችለው አቅም ይሄን ይመስላል። ስለዚህ ጥያቄ ካላችሁ በኢንቦክስ አስቀምጡልኝ። ካላላችሁም የዛሬን ኮርስ በዚህ ነገር ጨርሰናል ማለት ነው። መልካም